ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። በዚሁ አግባብ ማየት ጠቃሚ ነው። ብዙ ጆሮ መስጠትም አስፈላጊ አይደለም። አልቦላሽሙን ሙን አሞጣው አለ ወዲ ዜናዊ ለአሜዚንግ ነው ያለ ኢቶሪካ ለሚባል አልበም በ8ኛ ወር 1918 ከቀኑ 8 ሰዓት ላይ እለቃለሁ ላለው ትንሹ ብላቴና ቴዲ አፍሮ መግለጫ ተከትሎ በህፃኔው ንጉሴና በአሽቃባጮቹ መንደር ሽብር ነክሷል። ትንሹ ብላቴና ምን እንደዘፈነ ባልታወቀበት ሁናቴ የጨቅሌው ካምፕ መተራመሱ ቀጥሏል። ጋዜጣዊ መግለጫም ተከልክሏል። ጸጉሮቹ አንገሉን እየተመገቡ ያደጉት ሞልወያ ራሱ ሙዙካሳ ለብላቴናው አልበም ሊለቅ መሆኑ ሲሰማ አንገሉ በማለቁ ጸጉሩ መርገፍ መጀመሩን ከውስጥ በደረሰኝ መረጃ ያረጋገጥኩ ሲሆን ሙዙካሳ የጸጉሩን መርገፍ እንዲከላከልለት ወዲ ዜናዊ ሲሞት ቀቦቶ አርጎ አያውቅም ብላ ስትነፋረቅ ከነበረችው ሙሽቱ ትግስት ወየሶ ቀቦቶውን ተቀብሎ ጸጉሩን ሸብብ ያደርገው ቀንጆ ይመስለኛል። ለአሜዚንግ ነው ያለ በዓለም ላይ ብቸኛው የቲያትር ወያላ ፕሮፌሰር ማለት ረዳት ፕሮፌሰር ነብዩ ባየ ለ13 ዓመት በወያላ ፕሮፌሰርነት መቆየቱ ሞቻ ሙሉ ፕሮፌሰር እንደሚሆን ለአይምሮዬ ኩል ጊዜ ሲያስጨንቀኝ ቢቆይም መልሲውን አግኝቼዋለሁ። ነብዩ ባየ ሙሉ ፕሮፌሰር ያልሆነው በቲያትር ሙሉ የፕሮፌሰር ማዕረጊውን አለቃው ህፃኑ ንጉሲ ስለያዘበት እንደሆነ አረጋግጫለሁ። በማበጠሪያ የሚጣሉ ሰዎች መላጣዎች ናቸው አለ ወዲ ዜናዊ ለአሜዚንግ ነው ያለ የህፃኔው ንጉሲ ንብረት የሆነው ወያላው ፕሮፌሰር ነብዩ ባየ ከዚህ ቀደም የአብዮን ስራ ሰዎች ዝም ቢሉ ድንጋዮች ይመሰክራሉ ለሚለው ለፈጣሪ ስራ የምንጠቀምበትን ቅዱስ ቃሊ ወስዶ ሲያጎበድድ ፈቅደን ብናኖረው የጨቅሌውን መንጣፍ ለመጎተት እስከ ሲኦል ወርዳለሁ ይላል። ሀገር ስታረጅ የጃርት መጣወቻ ትሆናለች አለ ወዲ ዜናዊ። የፒፒ ወታፍ ነቃዮች የሰው ሃይ ኮፒዎች ከሆኑት የቡልጢግና የወጣቶች ሊግ ምክትል ፕሬዝዳንቷ ባለቀንጆ መቀመጫዋ ፎዲላ ቢላ ደግሞ በአንድ ዘፋኝ እንግርግሮ የሚፈጠር ነገር የለም ብላቴናው ሊሰጠው የነበረው መግለጫ ተከልክሏል የተባለው ናዚ በሬ ወለደ ነው በማለት በግርግር ለመፈመስ እሽኮለሌ ስትል ነበር። አልሆን ያለለታ መክበድና መግዘፍ ከታወቁት መሃል አንዱን መርጠህ ዝልፍ አለ ወዲ ዜናዊ። በእርግጥ ፎዲላ ቢያ የአስተሳሰብ ደንቀራው ብትሆንም መቀመጫዋን ግን ሳላደንቅ አላልፍም። ትልቁ መቀመጫ የማይወደው የታክሲ ረዳት ብቻ ነው አለ ወዲ ዜናዊ። ተመልካቾቻችን እንዴት ናችሁ? ለህሎ ፒስፓይስ እስኪንክ ነው ለሞላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ እያልኩ ልሰናበታችሁ። ፒስ አውት። ዘመን አልፎ ዘመን እስኪታደስ ቀኑ ቢመስልም የማይደርስ በፍቅር ሲቃና መሰረቱ ደሞ እንደ አዲስ አንድ ይሆናል ቤቱ። ብሩህ ቀን ባክና አልኩ እንዳይሽ ፊዮሪና ኑር አምሳሌ ጋራስመራ አልጋነሽ እንወድሻለን አልጋነሽ። ዲማን ሾው ቀልድ፣ ቁም ነገር፣ ጥበብ፣ ፖለቲካ፣ ማህበራዊ ህይወት፣ እውቀት ይገበያል በዲማን ሾው። ከሞትና ከዲማን ሾው የሚቀር የለም። ሁላችሁም በየተራ ትቀርባላችሁ። ዘመኑን፣ ጊዜውን፣ ጥራቱን የጠበቀ የሁላችሁም ድምጽ ዲማን ሾው።